አንድ ሰው ከአእምሯችን ውስጥ አልወጣ የሚልበት ምክንያቶች። ጥናቶች እንደሚያሳዩት 80% የሚሆኑ ሰዎች ህመማችንን ሌሎች እንደማይረዳቸው ስለሚያስቡ ስሜታቸውን ከማጋራት ይልቅ ለራሳቸው ይይዛሉ። ሰዎች በህይወታቸው ውስጥ የሚታይ ለውጥን የሚያሳዩት በመሰረታዊነት በሁለት ምክንያቶች ነው። አንደኛ፣ አእምሯቸውን ከፍተው ነገሮች ሲቀበሉ። ሁለተኛ፣ ባመኑት ሰው ሲከዱና ልባቸው ሲሰበር። የስነ ልቦና ባለሙያዎች እንደሚሉት አንድ ሰው ሁል ጊዜ በአእምሯችን ውስጥ የሚኖሩት ሁለት ዋና ምክንያቶች። አንደኛ፣ የስሜት ትስስር መኖር። ከአንድ ሰው ጋራ ብዙ ባወራን መጠን ከዛ ሰው ጋር የመወደድ እድሉ እየጨመረ ይሄዳል እና ያ ሰው በእኛ ውስጥ ጠንካራ ስሜታዊ ምላሽ ይፈጥራል። ይህም የስሜት ትስስር ማለት ነው። ከምንወደው ሰው ጋራ በስሜታዊነት ስንገናኝ ትርጉም ያለው ግንኙነት ለማቆየት የሚረዳ የመቀራረብና የመዋደድ ስሜት ይፈጥራል። አንዳንድ የመቆራኘት ወይም የመተሳሰር ደረጃ ጤናማ እና በግንኙነት ውስጥ የተለመደ ነው። ነገር ግን አንድ ነገርን ልብ እንበል፣ ከመጠን በላይ መቆራኘት ወይም መተሳሰር የስቃይ ሁሉ ምንጭ ነው። በጣም መቆራኘት ወይም መተሳሰር ወደ ቅናት ይመራል። ቅናት ደግሞ የስግብግብነት ጥላ ነው። ማወቅ ያለብን አንድ ነገር፣ ለማጣት የምንፈራው ነገር ሁሉ ለመልቀቅ ራሳችንን እናሰልጥን። ሁለተኛ፣ እነሱም እኛን ሲያስቡ። አዎን፣ በእርግጥ አንድ ሰው ሁል ጊዜ በአእምሯችን ውስጥ ሲገኝ ወይም አንድ ሰው ያለምንም ግንኙነት በአእምሯችን ውስጥ ሲቆይ፣ ይህ ማለት እኛም በጥብቅ ያስበናል ማለት ነው። አንድ ነገር እናስታውስ፣ አእምሯችን ኃይለኛ ማግኔት ነው። መልካም ነገሮችን ካሰብ መልካም ነገሮችን እንስባለን። ነገር ግን ችግሮችን ካሰብ በተቃራኒው ብዙ ችግሮችን እንፈጥራለን። በተመሳሳይ አንድ ሰው ብዙ ጊዜ ስለኛ ሲያስብ እኛም ያንን ሰው በአእምሯችን ውስጥ ደጋግመን እናስበዋለን። አንድን ሰው ከአእምሯችን ማስወጣት ካልቻል ስለኛ በጥልቅ ስለሚያስብ ወይም ምታስብ ነው። ሁል ጊዜ ጥሩ ሐሳቦችን እናዳብር፣ አዎንታዊ እንሁንና የምንፈልገውን እንደምናገኝ ተስፋ እናድርግ። ከዚህ በተጨማሪ ስለ መናፈቅ 12 አስገራሚ የስነ ልቦና እውነታዎች። አንደኛ፣ በድንገት ያለምንም ምክንያት ሐዘን ከተሰማዎት አንድን ሰው እንደናፈቁ ማሳያ ነው። ሁለተኛ፣ ያለምንም ምክንያት የመንፈስ ጭንቀት ከተሰማዎት፣ በተለይ የርቀት ግንኙነት ውስጥ ከሆኑ የእርስዎ ልዩ ሰው ናፈቁ ማለት ነው። ጥሩ ስሜት እንዲሰማዎት ለመደወል ወይም የጽሑፍ መልእክት ለመላክ ይሞክሩ። ሶስተኛ፣ በዙሪያው ያለው ነገር ሁሉ የሚያበሳጭ ሁኔታ ውስጥ ራስዎን ከከተቶት የሚወዱትን ሰውን እንደናፈቁ የማሳያ ጠንካራ ምልክት ነው። አራተኛ፣ የሚወዱትን ሰው ያለማቋረጥ በህልም እያለሙ ከሆነ እሱን ወይም እሷን እየናፈቁ መሆኑን የማሳያ ነው። እንዲሁም በግንኙነት ውስጥ መሙላት የሚያስፈልገውን ክፍተት አለ ማለት ሊሆን ይችላል። አምስተኛ፣ የምትወዱትን ሰው መናፈቅ ብዙ እንቅልፍ አልባ ምሽቶችን እንዲያሳልፉ ያደርጎታል። በቂ እንቅልፍ የማይወስዶት ከሆነ ወይም ሙሉ በሙሉ ካልተኙ በእርግጠኝነት እሱን ወይም እሷን እየናፈቁ ነው። ስድስተኛ፣ ጥናቶች እንደሚያሳዩት መናፈቅ ከጥቂቶች ሰዎች በስተቀር በአብዛኛው ሰዎች ላይ የስሜት መለዋወጥን ማለትም ወዲያውኑ የደስታና የሐዘን ስሜት መፈራረቅን ያስከትላል። ይህም ሙሉ በሙሉ የተለመደ ስሜት ነው። ሰባተኛ፣ ጥናቶች እንደሚያሳዩት ከሆነ የሚወዱትን ሰው ማጣትና መናፈቅ ምርታማነቱን በከፍተኛ በሚባል ሁኔታ ሊቀንስ ይችላል። በድንገት ምንም ነገር ለመስራት አይፈልጉም እና የዕለት ተዕለት እንቅስቃሴዎች እንደ ሸክም ይሰማታል። ስምንተኛ፣ ስለ አንድ ሰው ህልም ማለም ማለት
እርሶ ናፍቀዋል ማለት እንደሆነ ያውቃሉ? ስለሚወድ ሰው ያለማቋረጥ እያለሙ ከሆነ ያ ሰው ስለ እርሶ እያሰበ ወይም እያለመ ነው። 9ኛ ጥናቶች እንደሚያሳዩት አንድን ሰው ያንተን መልካም ዜና ለመንገር የመጀመሪያ ሰው ከሆነ እንደናፈቀ ማወቅ ትችላለህ። 10ኛ ስለሚወዱት ሰው ሲያስቡ ሲያስተውሉት ማታ ትራስዎን በመያዝ ይተኛሉ። 11ኛ ብቸኝነት ስሜት ሲሰማዎት ወይም ብቻውን ሲሆኑ አንድን ሰው መናፈቅ የተለመደ ነገር ነው። ነገር ግን በስራ በተጠመዱበት ጊዜ ወይም ሲዝናኑ ሰው መናፈቅ የእውነተኛ ፍቅር ምልክት ነው። 12ኛ የስነ ልቦና ጥናት የሚያሳየው አንድን ሰው የምናፍቀው የሰውየውን ሐሳቦች እንጂ ሰውየውን እንዳልሆነ ነው።